ወንዶች እየሰማችሁ እቺ ሴት ሴክስ ማድረግ ይገላል እያለቻችሁ ነው። ምክንያቱም ጓደኛዋ የሞተው ላይዋ ላይ ነው። በናይጄሪያ ሚዲያዎች ዜናው እንዲህ ተነቧል። ዴቪ የተባለው ናይጄሪያዊ ግለሰብ ሎቭት ከተባለች ሴት ጋር ባደረገው የወሲብ ውድድር ህይወቱ አለፈ። አልጋ ላይ ማን ቀድሞ ይጨርሳል በሚል የተጀመረው የሁለቱ ሰዎች ክርክር ወደ ውርርድ ተቀየረ። 50,000 የናይጄሪያ ኔራ አስይዘው ሌጎስ ወደሚገኝ አንድ ሆቴል ተያይዘው ገቡ። ዴቪ ውርርዱን ለማሸነፍ 6 ዙር የቻለውን አደረገ። 7ኛው ዙር ላይ ግን አልቻለም። ልቡ ፌል አረገች። በድንገት እላይዋ ላይ ድፍት አለ። ሎቭት በሁኔታው ተደናግጣ በአስቸኳይ ፖሊስ ጠራች። እሱ ወደ ሬሳ መመርመሪያ ክፍል ገባ። እሷ ደግሞ ለተጨማሪ ምርመራ ወደ ፖሊስ ጣቢያ ሄደች። ሟች ዴቪ ግን ቤተሰቦቹን ያሸማቀቀ ድፍን ናይጄሪያን ያነጋገረ ሞት ሞተ። ወንድነቴን አሳያለሁ ያለው ሰው ሬሳው ከቤርጎ ውስጥ በሸክም ወጣ። አንዳንዶች ሰታ ገደለችው ብለው ቢተቿትም ኧረ እሷ ምን አጠፋች ብለው የሚከላከሉላትም ነበሩ። እንደውም አንዱ የሷ ደጋፊ ግጥም ጽፎላታል ይባላል። አድርጋ ብትሰጠው ህይወቷን ክፍት እንደው ሳታስበው አለባት ድፍት ብሎ ገጥሞላታል እየተባለ ነው። ተጠርጣሪዋ ሎቭት ግን በሁኔታው ምንም ያፈረች አትመስልም። ምክንያቱም ፖሊስ ጣቢያ ቀርባ ምርመራ ሲደረግባት ራሱ ባጭሩ እንዲህ ስትል ነበር ቃሏን የሰጠችው። አገኘው ብሎ ሲነፋ በአፍጢሙ ተደፋ አለች። እቺ ባለጌ